ስህተት ሰራች። የአቢገር ፍቅረኛ እና ናታን ተጨፋጨፉ፣ ተደባደቡ። አቶ ደረጀ ቤት መጥቶ የአቢገር ፍቅረኛ ናታንን ለመደብደብ ቤቱን ባንድ እግሩ አቆመው። ዳጣ የሴት ጀግና ከማህል አፈፍ አድርጋ አንተ አርጁን የምትባል ሰውዬ ቆይ ከህይወታችን መቼ ነው የምትወጣው? ስንት ጊዜ ነው ላስጠነቅቅህ የምገባው? ተወን ብዬህ የለ እንዴ? ቆይ በዚህ ልክ ምንን ተማምነህና ምንም ብትደፍር ነው እንደዚህ አይነት ነገር የምታደርገው? አንተ ሰውዬ እረ ስነ ስርዓትህን ያዝልኝ እባክህን እያለች ዳጣ ከባድ ንግግር ተናገረችው። ወይዘሪት አቢገር ከባድ ስህተት ከመስራቷ ያለፈ እናትና አባቷን ለማጣላት የማትፈነቅለው ድንጋይ የለም እና እናትና አባቷ እኔ ምልሽ አንቺ ግን ምንድን ነው የምትፈልጊው? ብሎ አላት አቶ ደረጀ። አባዬ ቆይ አንተስ ቢሆን እውነታውን እስከ መቼ ድረስ ነው ደብቀህን ዝም የምትለን? እናቴ ከቶ አታሳዝንህም? አንተን ምን ያህል እንደምትወድህና እንደምታፈቅህ እንደምታከብርህ ጭምር ድብን አድርገህ ታውቃለህ። ነገር ግን እንደዚህ በዚህ ሁኔታ እንደዚህ ልታደርግ ትችላለህ ብላ ስትለው አይ እንግዲህ በቃሽ፣ አሁንስ በጣም አበዛሽው። ምን እንደተፈጠረ አትናገሪም እንዴ? ምን ነው አባዬ፣ ባለፈው ከሰላም ጋር ያወራችሁትን እያንዳንዱ ነገር እኮ ሰምቻለሁኝ። ለምን ታዲያ እሱን ነገር አትናገርም? ብላ አፋጠጠችው። እንዴ ምኑን ነግሬ ምኑን ልተውሽ? ቆይ አንቺስ ብትሆኚ እንደዚህ አይነት ነገር ጥሩ ነው ብለሽ ታስቢያለሽ? ከወዳ ከወዲህ ነገር ማመላለሱ አልፎም ደግሞ ወሬዎችን ማጣራቱ ይገርማል። የእውነት አቢገር ካንቺ እንደዚህ አይነት ነገር አልጠብቅም ብሎ ሲላት ማርታ እኔ ባሌን አምነዋለሁ። በእርግጥ አንቺ በጣም ብዙ ነገር በጭንቅላትሽ መፍጠርና እንዲሁም ማሳመን ትችይበታለሽ። ነገር ግን አቢገር አንድ ማወቅ ያለብሽ እኔና አባትሽ ተማምነን በትዳራችን እሱም ማምኖኝ እኔም ማምኘው ነው አብረን ይሄን ያህል ዓመት ሙሉ የኖር ነው። ሌላ ጥርጣሬ ካለሽ ምንም አላቅም። ይሄን ግን ናታንና አባቴ የምትይውን ነገር አንቅረሽ ብተፊያቸው ይሻልሻል። ሰላም እራሷ ከፈለገች ታገናኘኛለች፣ ካልፈለገች ደግሞ እንግዲህ ወልዳ ያለ አባት ማሳደግ የምትችል ከሆነ ታሳድግ። ከዛ ውጭ ግን አርፈሽ ተቀመጭ ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዱን እባክሽ ኤቪ ሁሉንም ነገር አስተካክላለሁ እና ልትረጅኝ ይገባል። እኔ እኮ በጣም ነው የምወድሽ የማፈቅርሽ። አንተ ትሰማኛለህ? አሁን አንተ ወንድ ነህ እንዴ ሴት ልጅ እወዳለሁ አፈቅራለሁ የምትለው? እንደዚህ እየተደበደብክ በጥፊ እየተማታ ነው ፍቅርህን የምገልጸው እንዴ? አንቺስ ብትሆኚ ወንድነቴን ተፈታትነሽ የለ እንዴ? ታዲያ የእኔ ጥፋት ምኑ ላይ ነው አቢገር? አንቺም እኮ እኔን የማይሆን ነገር ተናግረሽኛል። በዛ ላይ ወንድ ነኝ፣ ሴንቴቲቭ ነኝ። የማይሰማኝ ይመስልሻል? እኔ ምንም አይመለከተኝም። ትሰማኛለህ? ይህንን የህንድ ፍቅር የሚያጫውትህን ነገር እረስተህ የራሴን ህይወት ብትኖር ይሻልሃል። ካልሆነ ግን ከባድ ጦርነት ውስጥ ነው የምንገባው ብላ ገፍትራው ሄደች። በጣም ተናዶ አርጁን ዳጣ ጋ ደውሎ ትሰሚኛለሽ፣ ይችን እህትሽን ብታስጠነቅቂያት ይሻልሻል። እና ደግሞ ይሄ አፍቃሪ ነው ተፈቃሪ ተብዬው እሱም ጧት የማይሆን ሙድ አራምዷል። ድጋሜ ግን ካደረገው እኔ ጋር ነው ጠቡ ብሎ ሲል ዳጣ አይ አርጁን ትሰማኛለህ፣ አንተም ብትሆን ከቤተሰቦቼ እራቅ ብዬ በጣም ብዙ ጊዜ መክሬህና ዘክሬህ ነበረ።
አንተ ግን በፍጹም ልትሰማ ፍቃደኛ አይደለህም እና ከዚህ በኋላ ፊት ለፊት ነው አንተን መጋፈጥ የምፈልገው ብላ ጀግኒት ዳጣ አርጁንን ቀጠረችው። ውሃዬና ምጥን ግን እንደዚህ ማስጠንቀቁ አልበዛም እንዴ? ደግሞ እኮ አቢገር የእውነት የምትወድሽ መስሎሽ ነበረ። በፍጹም አንቺን አትወድሽም። ይገርማል። አንቺ ግን በጣም ለእህትሽ ያለሽ ፍቅር ይለያል ብሎ ሲላት ምንም ይሁን ምንም አይመለከትም። እሺ ናታንም ሆነ እንዲሁም አቢገርን እጫፋቸውን እነካለው ካልክ ውርድ ከራሴ ነው ብላ አለችው። ደረጀና ማርታ ስለ ሰላም ጉዳይ ሲያወሩ እስኪ ተወኝ እባክህ ደሬ፣ አሁንማ የእውነቴን ነው ምልህ በጣም ግራ እየገባኝ ነው። እንዴ ማርቲ ለምንድን? እስኪ ንገረኝ። እኔ ባከብራትና በወዳት እንደ ልጆቼ ባያት አይደለም እንዴ ባሌን አላስተዋውቅም ብላ ስትል አርፌ ቁጭ አልኩት። አሁን ግን ዝም ብዬ ሳስበው የአቢገርም ጥያቄ የሚመለሰው ሰላም ትክክለኛ ባሏን ስታመጣ ነው። ካልሆነ ግን እመነኝ ዳጣንም ሆነ እንዲሁን ሰላምንም ሰላማቸውን ነው የምትነሳቸው ብላ ስትል እንዴ ታዲያ ገና ለገና የአቢገር ልብ እንዲረጋጋ ተብሎ እሷ የማትፈልገው ወንድ እንድታመጣ እየፈረርሽባት ነው? ውይ ደሬ አንዳንድ ጊዜ እኮ ምንም የምትረዳኝ አይነት ነገር አይደለህም። አይ ማርትዬ ለመረዳት እኮ እየሞከርኩኝ ነው። የቱንም ያህል እኔ ልረዳሽ ብሞክርም ግን በቃ አንድ ጊዜ ሰላም እኔ አልፈልግም አባቱ ማንም ቢሆን ማንም እንዲታወቅም እንዳቅም አልፈልግም ማለች አይደል? የእሷን ቃል እናክብርላት ብዬ እኮ ነው። ሌላ ምን ተናገርኩኝ? ምን ተናገርኩኝ ማርትዬ? እሱማው ለነገሩ እኔም ተናድጄ ነው እንጂ ያልከው ነገር ትክክል ነው። ምክንያቱም ሰላምን የቱንም ያህል እኛ ብንታገላትም እሷ ግን በፍጹም አትፈልግም። ስለዚህ ልንረዳት ይገባል ብላ አለች። ውሃና ምጥን ዳጣን ጋብዥን ብለዋት እንዴ ምን ችግር አለው? ፈተናውን ካለፋችሁ እጋብዛችኋለሁ ብላ በሉ ፈተናውም ደግሞ ተዟዙራችሁ መተቃቀፍ ነው ብላ አለቻቸው። እሺ እንተቃቀፋለን ብለው ከተቃቀፉ በኋላ ደብዛዋ ጠፋ። ውይ ዳጣ የዳጣ ዱርዬነትና ቀልድነት እጅጉን እየበዛ ይገኛል። ወይዘሮ ማርታ ዳጣን አፋጠጠቻት። እስኪ ንገሪ ዳጣ፣ እኔ ግን ከአንዴም ሁለቴም ስለ ቤተሰቦችሽ ጉዳይ ጠይቄሽ ነበር። አንቺ ግን ፍጹም የተለያየ አይነት መልስ ነው የምትመልሽልኝ እና አዲሱ ቤታችን ስንገባ አባትሽን እንድታመጪው እፈልጋለሁ ብላ አለቻት። ምን አባዬ? ለምን? በፍጹም እንደዛም አይሆንም። ለምን ሲባል ምናልባት የአባትሽ ጓደኛም አንቺንና አባትሽን ሰርፕራይዝ እናድርገዋለን። አይ እማዬ፣ በቃ ተበላሁ ማለት ነው። ምን አልሽኝ? እማዬ ነው ያልሽኝ? አይ እትዬ ማለት ፈልጌ ነው። እንደዚህ አይነት ነገር እኔ አልወድም። አባዬ ደግሞ የራሱ ሚስትና ልጆች አሉት አይደለም? ስለዚህ እንዲከፋቸው አልፈልግም። እባክሽን ተይ፣ እንደዚህ አይነት ነገር አታድርጊ ብትላትም ምን ነው አንቺ ይከፋሻል እንዴ? በዛ ላይ እኔ ያልኩት ቤተሰቦቹን እንተዋወቅ ነው እንጂ ፍጭ አላልኩሽ፣ ቅጭ አላልኩሽ ዳጣ። አንቺም እኮ አቢገር ጋር የሚያያይዝሽ ለዚህ ነው። አይትዬ አቢገር የምትፈልገው ናታንን ነው። ናታንን ደግሞ እንደማልፈልገው ደጋግሜ የነገርኳቸው አይደል? ቆይ እኔ ግን ለቤተሰቤ ከዚህ በላይ ምን አይነት ፍቅርና መስዋዕትነት ብከፍል ነው እኔንም እንደ ቤተሰብ የምትቀበሉኝ ብላ ዳጣ ስታለቅስ፣ ወይዘሮ ማርታ አረ በጣም ይቅርታ፣ እኔ እኮ እንድታለቅሽ ፈልጌ አይደለም። ከዚህ በላይ ታዲያ ምን ታደርጊ? እየተናገርሽውን የፈለግሽውን ነገር ተናግረሽ ጸጥ አለ እንዴ? ለማንኛውም እኔ ምንም መናገር አልፈልግም። በቃ ናታንን ነው ናታንን ትውሰደው ብላ አለች። ዳጣ ተናደደች እና ናታንን ጣት ያልኩትን ትቸዋለሁ። ከዚህ በኋላ አንተና እኔ ፍቅረኛሞች ሳንሆን ጓደኛሞች ነን ብላ ስትለው ልቤን ሰበርሽው ዳጣ። ምንድን ነው የተፈጠረው ነገር? ኤቢ ያለችሽ ነገር አለ? ተወኝ በቃ ኤቢ ሆነች እትዬ አልፈልግም ብላ አለች። ውድ የቻናሌ ቤተሰቦች የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ
ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ይህንን ቻናል ተቀላቀሉ ውዶቼ። እወዳችኋለሁ። አይ ላቭ ዩ